ሰላም ጋይስ ታዲዮስ ነኝ። መርካቶ ሪቪው እንደቀጠለ ነው። ዛሬ ደግሞ በኮሜንት እና በኢንቦክስ በጠየቃችሁኝ መሰረት ሁለት ዋና ዋና ቦታዎችን ይዤላችሁ መጥቻለሁ። ዛሬ የምንገኘው እንግዲህ መርካቶ የባስ ስቴሽኑ ፊት ለፊት ነው የምንገኘው። ከባስ ስቴሽኑ ፊት ለፊት እንግዲህ ያለው ያኛው አዳራሽ ውስጥ ነው። የፎቶ ፍሬሞችና እንዲሁም ደግሞ የዲኮር እቃዎችን ታገኛላችሁ። አሳያችኋለሁ። አብረን እንግባ፣ ተከተሉኝ። ቅዳሜ ስለነበር እንግዲህ በጣም ብዙ ሰው ነው የነበረው። ቪዲዮ ለመቅረጽም ተቸግረን ነበር። ነገር ግን እኛ ለእናንተ ማንሆነው ነገር የለም ብለን ይሄው የፎቶ ፍሬሞችን ፊት ለፊት ታያላችሁ። እንግዲህ እዛ ይገኛሉ። የምትፈልጉት ሳይዝ የፎቶ ፍሬምና እንዲሁም ደግሞ የማስፈረሚያ ቦርድም ታገኛላችሁ ማለት ነው። እዚህ ጋር ደግሞ በውስጥ በኩል የዲኮር እቃዎች ነው የሚገኙት። በጣም ብዛት አላቸው። እነዚህ ዲም ላይት፣ የተለያዩ ኒዮ ላይቶች እንዲሁም ደግሞ የዲኮር እቃ አጠቃላይ ማለት ነው ታገኛላችሁ። ያው ሁሉንም ነገር በቪዲዮ አጠብቁ። ነገር ግን ያው እኛ ቪዲዮዎችን አለፍ አለፍ እያደረግን ነው ለመቅረጽ የሞከርነው እንጂ ወደ ሱቆቹ ገባ ብትሉና ያው ቪዲዮም ዘወር ብሎ ቢሆን ኑሮ በጣም ብዙ እቃዎች ነው ያሏቸው። ስለዚህ እናንተ የምትፈልጉትን ሄዳችሁ መጠየቅ ትችላላችሁ። ሁሉም አለዛ። መርካቶ ለመግባት አትፍሩ፣ ድፈሩ እላችኋለሁ። እኔ እዛ ሄዳችሁ የምታጡት ነገር ስለሌለ ማለት ነው። ቀጣይ እንድጠቁማችሁ የምትፈልጓቸውን ቦታዎች ኮሜንት ላይ አስቀምጡልኝ። ፎሎ ማድረግ እንዳይረሳ። ክፍለ ሀገር ላላችሁ ደግሞ ባዮ ላይ ባለው ስልክ እየደወላችሁ የምትፈልጉትን እቃ ማዘዝ ትችላላችሁ።